አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተከታታዮቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ፀጉራችሁ እየተነቃቀለ ምናምን ለእንትን ላላችሁ ላስቸገራችሁ እዚህ ጋር እንደምታዩት ከርከዲ ሩዝ ቆረንፍድ አድርጌ ለትንሽ ለ10 ደቂቃ 10 ደቂቃ አይደለም ለ5 ደቂቃ እንደዚህ አንተከትከዋለሁ ማለት ነው። ግን 5 ደቂቃ የሚሞላው እንደዚህ ከፈላ በኋላ ሳይሆን እንትን ካለ በኋላ ማለት ነው። እኔ በቀዝቃዛ ውሃ ነው ያደረኩት። ይሄ ደግሞ እንግዲህ የባህር ዛፍ ቅጠል ነው መሰለኝ አላውቅም፣ ግን ያው አሪፍ ነው ምናምን ይባላል። ብቻ ግን እኔ እንደዚህ አድርጌ ይሄን ሲሰራ ፀጉሬ ያምርበታል ማለት ነው። ከለሩ ራሱ በጣም ቆንጆ ነው የሚሆነው። ሩዝ ሻይ ቅጠል አድርጌበታለሁ፣ ዝባዴ አድርጌበታለሁ ምናምን። ግን ለጊዜው ዝባዴ ስለሌለኝ አሁን እያጣፋሁት ነው። በነገራችን ላይ እረስቸው ነው ማለት ነው ያሰብኩት ሳደራርግ ምናምን ብረት ምናምን ነበረ፣ ትንሽ አድርጋ ግን ያው ረስቸዋለሁ ማለት ነው። እንደምታዩት ይሄን እንደዚህ ካደረኩ በኋላ ከበረደ ምናምን በኋላ ይሄን አምጥቼ ዘይት አድርጌ ዝባዴ ካላችሁ ግን በዝባዴ አድርጋችሁ ተጠቀሙት ማለት ነው። የፀጉራችሁ ከለር በጣም አሪፍ ይሆናል። ይሄ ቀለር ምናምን አያስፈልጋችሁ ማለት ነው። እዩት፣ የሩዝ ውሃ፣ የሻይ ቅጠሉ፣ ከርከዲው ይሄንኛው ማለት ነው። ይሄ ምንድን ነበር የሚባለው ስሙ የባህር ዛፍ ቅጠል ማለት ነው። እሱ ሆኖ በቃ ውፍር ነው የሚለው። አሁን ይሄ ትንሽ ሲቆይ ትንሽ ሲዘፈዘፍ እዚሁ ላይ እኔ በቀዝቃዛ ውሃ ነው ያደረኩት። ቀዝቃዛ ውሃ እንዲፈላ ማለት ነው። አሁን ስፍስፍ ሲል እናቆየዋለን ማለት ነው። ከበረደ በኋላ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወዶች። እና ትንሽ እንግዲህ አጥልየዋለሁ። እዚህ ጋር ደግሞ እንደዚህ አድርጌ ነበር ያጠለኩት ምናምን እንትን ያቀረጽኩት ቪዲዮ አላማረልኝም ነበር እና ሰረስኩት ማለት በጣም ዙም ሆኖ ነው የተቀረጸው እና ይሄንን ይመስላል። እናንተ ብዙ ውሃ እንደዚህ ማለት አንዴ ሰርታችሁ ለማስቀመጥ ካሰባችሁ ብዙ ውሃ ከፈለጋችሁ ይሄንን ነገር በዛ አድርጋችሁ፣ በዛ ላይ ደግሞ ካጠለላችሁ በኋላ እዚህ ጋር ሙቅ ውሃ ብትጨምሩበት ኦኬ ማለት ነው። ልክ እንደዚህ ነው የሚወጣው። ግን እንዴት እንደሚያምር ለፀጉራችሁ ቀለም የሆነ ከርም ነገር ምናምን አያስፈልጋችሁም። ቀይ ሆኖ አሪፍ ፀጉር ይኖራችኋል ማለት ነው። ላይክ ሼር ካላችሁ መጀመሪያ ይሄንን በዘይት አድርጉ። ምንም አይነት ፍሬዘር ማስቀመጥ ትችላላችሁ። ላይክ እያደረጋችሁ አበረታቱ። ስራ ቢዚ በምትይዙ ከሆነ ደግሞ ቪዲዮ መጨረስ ከፈለጋችሁ በጣም ብዙ እንደዚህ አድርጋችሁ አንተካችሁ ትሰሩና ቀን ስታዩ ይላችኋል። ይመስላል ይሄ በደንብ ሲበርድ እኔ እዚህ ደጋ ሲበርድ ያልኩት ቀዘቅዛለሁ ሲጀመር ነው። በደንብ ሲበርድ ደግሞ እየበጠበቅኩ አሳያችኋለሁ። ባይ እንግዲህ በኋላ ግን እኔ ዘይት ጨምሮ ማለት ነው። ለጊዜ ያለኝ ዘይት ይሄ ነው። ይሄ አሪፍ ነው፣ ግን ለኔ አጋጣሚ ተሳስተው ገዝተው ደስ ይላል ማለት ነው። የጠርሙሱ ወይ ያድርገው ብቻ ያላችሁን እኔ ባለኝ ነገር ነው የተጠቀምኩት። ግን በቃ ፀጉራችሁ እንዴት ነው ማለት ነው። ውሃው ጨው ምናምን አልቆብኛል ማለት ነው። ይሄን ከተጠቀማችሁ በጣም ነው ፀጉራችሁ ለዛሬ በዚህ ነገር ነው የሚሆነው። እዚህ ጋር ያው ዘይት ዝባዴና ዘይቱን ያላችሁ ሰዎች በትንሽ አስቤዛ ለማድረግ ነው ያለኝ ያደረኩበት። ለዛሬ በጣም ዘይት ነው ማለት ነው። መጀመሪያ ዘይት አደርግበታለሁ ማለት ነው። በነገራችን ላይ የኔና ውሃ ያነሳል ማለት ነው። በቃ ትንሽ አድርጋችሁበት እንግዲህ ነውና እናየዋለን ማለት ነው። መጨረሻ ላይ በደንብ እንድታዩት ብዬ ነው። በቃ ቪዲዮ አስረዝሜ ተናግሯችሁ። እዚህ ጋር ደግሞ ሂናዬን አደረኩ እንደምታዩት። እዚህ ጋር መጀመሪያ ዘይቱን ያለችኝና ከዛ በኋላ ቅባት አድርጌበታለሁ። ቅድም ያሳያችሁን ማለት ነው። ከዛ በኋላ ውሃዬን ደፋሁበት እንደምታዩት። በነገራችን ላይ ብረት ድስቱ የቀረው ሙቅ ውሃ ብታደርጉበት እንደዚህ ይወጣል። በነገራችን ላይ ብዙ እንደዚህ ማለት ስራ ካላችሁ ምናምን የኔ ሂና ውሃ ያነሳል ማለት ነው። ስራ ካላችሁ በህላችሁ እዚህ ጋር ደግሞ ከታች ፌስታል ያደረኩት ቴብሎን ላለማቆሸሽ ነው። ምክንያቱም እኔ አልወድም ሰነፍ ነኝ 10 ጊዜ ማጽዳትና ለክሰራ እንደዚህ በደንብ ላዋህደውና ስፍራው የሚያልቅብኝ ከሆነ ቶሎ ፌስታል አደርግበታለሁ። ደግሞ ፍሪ ሲቀመጥ በጣም አሪፍ ነው። እንዴት እንደሚያምር አሁን ያው ሁሉንም አድርጌ ያለኝንም ዘይት ጨምሬ ዘይቱን እንደነግሬያችኋለሁ። ትንሽ ወፈር ብሏል ማለት ነው። እዚህ ጋር ከሳምንት በፊት የሰራሁት የቁርንፍድ ውሃ አለ። ያኔ ፀጉሬ እጭድ ብሎብኝ ብዙ ማለት በቃ አቅም ብሏል። በጣም አለቀብኝ ማለት እንዳለ ፀጉሬ በማዘጋጅ ፍሪጅ ውስጥ አስቀምጬ ነበር። እንደዚህ የቁርንፍድ ውሃ
ጨርሼ ከታጠብኩ በኋላ በዚህ ትንሽ ቀርቷል። አለቀልቀውና ነው የምሰራው ማለት ጥቁር ነው። ብሏል። አሁን ይሄንን ደግሞ ያው ዛሬ ጊዜ ካላችሁ ሻወር ውስጥ ጨርስ ታጠብበትና እዚህ የቀረው ቁርጥ ላይ ዋርድ ሳስቀምጠው ፍሪጅ ውስጥ አይበላሽ ምን አይ ቅባት ስለምቀባ ውርድ ስለሚል ይደብረኛል። ስለዚህ አሁን ትንሽ ከዚች እናደርግበታለን እንክፈተውና ብቻ በጣም ከለሩ ያምር ነበር ምናምን ፍሬዘር አድርጌዋለሁ። ከዚህ የምናደርግበት ያኔ ፍሪ ስለሆንኩ ብቻ ነው የሰራሁትኝ። ነገ የምቀባው ይሄን ቪዲዮ የቀረጽኩት ከ3 ቀን በፊት ነው ማለት ነው። የቁርንፉድ አደረኩበት። ያው እያቋረጥኩ ነው የቀረጽኩላችሁ፣ ምክንያቱም አልተመቸኝም ነበረ። እሽት ምናምን አድርጌዋለሁ በደንብ በቃ ማስየው ነበረ ምናምን ብቻ አሪፍ ነበረ። ተጨመረ ዘይት አድርጌበት ስለነበረ ከላይ የዶሮ አይን ነው የሚባለው እሱ መስሏል። ብቻ በጣም ቀን ሲታይ የሚያምር ሆኗል። እዚህ ጋር ተጨረሰላችኋለሁ። አሁን ይሄንን እንግዲህ ከላይ ስስስ እንዳደረኩበት ምንድነው የማደርገው ፍሬዘር ውስጥ ነው የማስገባው ቀጥታ ማለት ነው። ከዛ በኋላ ደግሞ እንግዲህ ይሄናችንን ከጨረስን በኋላ ወደ ሱፐር ማርኬት ሄድን። ሹፉ ዛህማው እንዴት ዛህማ እንደሆነ እንዴ! አንዳንድ ሱፐር ማርኬት ደግሞ ቪዲዮ ማድረግ አይቻልም እንዴ እናንተ? እኔ እኮ ቪዲዮ እያረኩ አይቻልም ብለውኝ ቀስ ብዬም ቢሆን ትንሽ ትንሿን አደረኩላችሁ ማለት ነው። እዩት እዩት፣ በጣም ዛህማ ነበረ። በነገራችን ላይ ይሄ ማለት ነው ቲክቶክ ላይቭ ላይ ነበርኩና እዛ ላይ ነው ላይቭ ላይ ነው እንትን ያልኩትና ትዝ ሲለኝ ስክሪን ሪከርድ አደረኩት ማለት ነው። በቃ ይሄ ካለፈ ምናምን በኋላ ነበርና ትዝ ያለኝ። ከዛ በሌላ ስልክ ገባውና ወደ ኋላ መልሼ ስክሪን ሪከርድ አድርጌው ነው። ግን ዛህማውን እዩት እዩት። እና ሱፐር ማርኬት ሄደን የሚያስፈልገውን ነገር ምናምን ገዛዛን። አዮ መቀረጽ አይቻልም ሲል በቃ በትንሽ መጣ የቀረጽኩት። በቃ ደግሞ ስልክ የሚያናድር ልክ ቪዲዮ ሲቀርጽ እንትን መብራት አለ ማለት ነው። እና እዛ የሚሰሩት አይቻልም ማለት የሚያስለንደን አላውቅም። ብቻ ግን በትንሹ ቀረጽኩላችሁ። ምን አይደለም ይኸውላችሁ ይኸውላችሁ እንዴት እንደሆነ አልመቼም ብሎ እዚህ ጋር አልመቼም ብሎ ላይ በዛ ላይ ሴትዮዋ እያየች ነበር ነው የሆነ ደበቅ እያልኩ ነበር የቀረጽኩላችሁ። አረ ያረብ እንደው ነፃነት የሚኖረን መቼ ነው የምር? በቃ እኛ እኮ ስንት የሚቀረጽ ቪዲዮ አለ፣ ግን ያው ብዙ ነገር አይመቻችም። እዩት ብቻ ትንሽ ነው የቀረጽኩላችሁ። በተለይ ይሄ ሻምፖ ምናምን ያለበት ቪዲዮ በጣም ያምር ነበረ፣ ግን አልቻልኩም ማለት ነው። እዚህ ጋር ሸቃሊት አረብ ሴትዮዋ ጋር ተጠፋፋች አልተቻለችም። አይዞሽ ጠንክሪ እያልኩኝ በነገራችን ላይ በጣም ነበረ ወላሂ ማሻላ። ማማና ሄና አስተፍራ ሄና ዲስካውንት ነበረ እያንዳንዱ ቀን ነው በጣም ባሪፍ ዋጋ። ያው የሌለችውም ዘይቱን እኔ እኮ ነኝ መጨረሳት። አንዴ ለፀጉሬ እቀባታለሁ፣ አንዴ የሆነ ነገር ሳረቅ በቃ ምንም ነው የምላችሁ ምንም። እዩት እንዲህ አድርጌ እንደቀል። በነገራችን ላይ ሴራሚኩ እንዴት አድርገው የሱፐር ማርኬት እንትን አይመስልም ጽዳቱ። በቃ በጣም ነበር መስታወት ነገር የሚመስለው ወላሂ። ምን አይነት ጎበዝ ሸቃሎች ናቸው እያልኩ ነበር። በቃ ምንም ማለት ናቸው የሚነበር ለመቅረጽ ወላሂ ምንም በጣም ነበር እንትን ያለ። እንደዚሁም አሁን ይህን ሴትዮዋ እንዳታይ ነው በእጅ ከላይ እያደረኩ መቃረሰው ማለት ነው። መከራ ገባን እኮ መከራ ገባን። ብቻ በቻልኩት መጠን ነበር ስቀርጽ ነበረው። በቃ በቻልኩት ሳላስጠጣም ነው። ምንድነው መብራቱ ስትለኝ እየተደወለላት አለ። እዚህ ጋር ደግሞ ቤት ገባን። ሽፍ ለመጣ ነው ይሄን ሁሉ ስንት ደግሞ ከቤት ውጭ ላይ ርቀት ተመልከቱ። ይሄን ሁሉ አስይዛ ነው ያመጣ ነው። ከዛ ተጠገረርኩላችሁ እላችኋለሁ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። በጣም ነው የማመሰግነው የኔ ውድ ቤተሰቦች። ላይክ የምታደርጉኝ የምታዩልኝ በጣም አመሰግናለሁ። ባይ